ሁለተኛዋ ልዕልትና ወሬኛዋ ልዕልት ከብዙ ዘመናት በፊት በተራሮች በተከበበና ማለቂያ በሌላቸው ደኖች በተሸፈነ መንግስት ውስጥ ሁለት ልዕልቶች ተወለዱ። አንደኛዋ በሞገስ የምትታወራ፣ እንዲያውም ትንሽ ለፍላፊ ነበረች። ድም የኩራትና የስልጣን መገለጫ ሆኖ ኮሪደሩን ሁሉ ይሞላው ነበር። ሌላኛዋ ግን ምንም አትናገርም ነበር። ታናሿ ልዕልት እንዴት እንዲህ ዝምተኛ ልትሆን እንደቻለች የሚያውቅ አልነበረም። ከንግስቲቱ በስተቀር ሁሉም በዘውድ ነው። አዎ፣ ድምጿ ከሰይፍ በላይ ክብደት አለው። ሃና፣ እንዲህ አትኮሳተሪ። ማንም እያየሽ እኮ አይደለም። ደህና ያ የንስር አዳኝ ካልሆነ በስተቀር። እሱ ግን ሁሉንም ሰው ያያል። ደግሞም በገዛ ቀሚሴ ተጠልፌ ወድቄ አሁንም ተርፌያለሁ። ለማንኛውም ሊላክ ፈዘዝ ያለ ወይን ጠጅ ወይስ ላቬንደር ልልበስ? ድምጻቸው ተመሳሳይ ነው፣ ግን እመኚኝ አንድ አይደሉም። እሷ በጥሩ አስተሳሰብ ነበር። የሃና ቤተሰቦች በሁኔታዋ በጣም አዝነው ስለነበር በማንኛውም አጋጣሚ ለየት ያለ ትኩረት እንድታገኝ አይጠብቁም ነበር። ልዑል ማሊክ አይደል? ከምስራቅ ከመጣው ልዑካን ቡድን ጋር እንደመጣ ሰማሁ። ጉዞ እንዴት ነበር? ተራሮች በጣም አስቸጋሪ ሊሆኑ ይችላሉ እና ያፕ ማለቂያ የሌለው ወሬ። ስለ ሃና ማንም የማያውቀው ነገር ነበረ። ሃና መናገር አትችልም ነበር፣ ነገር ግን ሌላ ማንም ሊሰማው የማይችለውን ነገር መስማት ትችል ነበር። እኛ ለዚህ ግንድ እድገት በቂ ነን። ተፈጥሮ ዝምተኛዋ ልዕልት ንዝረቱን መሰማት ብቻ ሳይሆን የተፈጥሮን ቋንቋ መተርጎምም ትችል ነበር። እነዚያ አሶች ሲሄዱ ተመልከቱ። ዛፎቹና ወንዞቹ ዝምተኛዋን እላፊ አግዳሚ በጭራሽ አላስተዋሏትም። እንዲያውም እንደ ሃና ያለ ተቅበዝባዥ ለእነሱ ይበልጥ ተፈጥሯዊ ነበር። እናም ሃና በጭራሽ ልታስረዳቸው ለማትችላቸው ነገሮች በማዳመጡ ውስጥ ሰላሟን አገኘች። ነገር ግን በቅርብ ጊዜ ውስጥ ሃና ምቾት የማይሰጥ የእርዳታ ዋይታ ትሰማ ነበር። ከጫካ የመጡ ድምጾች። ውዴ፣ አንቺ ዝም ብለሽ ደብሮሻል? ምስኪን ትንሽ ነገር። ምንም ጓደኛ የላትም፣ ስለዚህ የራሷን እየፈጠረች ነው። ልዕልት ሃና በመጨረሻ ይህንን ድምጽ በራሷ ለመቋቋም ወሰነች። ለጥቂት ጊዜ ከተጓዘች በኋላ አንድ ነገር ሰማች። ያቃጥላሉ፣ ያጠማዛሉ፣ ውሸት ያንሾካሹካሉ። ሃና ፈራች። ሁልጊዜም ደኑን እንደ ቤቷ ታስበው ነበር። ነገር ግን እግሮቿ ረግጠውት ወደማያውቁት የጫካው ጥልቅ ክፍል ውስጥ ስትገባ አለመረጋጋትን ተሰማት። እናም እዚያ ነበር የስር ጠባቂው ሩት ኪፐር። በእርግጥ ሊሆን ይችላል፣ ሃና በልቧ አሰበች። ነገር ግን የስር ጠባቂው ተረት ብቻ ነው። ይህንን በንጉሳዊው ቤተ መጻሕፍት ውስጥ አንብቤዋለሁ። የመንግስቱ ጠባቂ፣ የዘመናትና የስልጣኔዎች ምስክር። ዋው! ሃና የዚያን ግዙፍ ዛፍ ቅርፊት ስትነካው በጣም ተገረመች። ዛፉ በራ፣ ኩራት፣ ስግብግብነትና ፍርሃት። በቤተ መንግስቱ ጥላ ስር የተደበቁ ነበልባሎች። ሃና እጇን ስታነሳ የሚርገበገብ ብርሃን ያለው ደካማ የፋኖስ ቅርጽ በመዳፏ ላይ ታየ። ነበልባሎቹ፣ እነሱ መረጋጋት አለባቸው። ነበልባሎች፣ አሰበች ሃና። ይህ አስማት ነው። እና አዎ፣ በእርግጥ አስማት ነበር። ቤተ መንግስት እንደተመለሰች ሃና ሁሉንም ለማስጠንቀቅ በከፍተኛ ሁኔታ ሞከረች። ነገር ግን ፋኖሱን ማየት አልቻሉም። ይህ ለእኔ ብቻ ነው የሚታየው። አይ፣ ይህ ደግሞ ስለ ሾርባው ነው። እንጉዳይ እንዳይኖር ነግሬያቸው ነበር። ልክ ነሽ፣ ይህ አደጋ ነው። አዎ፣ በከፋው ቅጽበት ማንም ሰው ድምፁ እንዲሰማ ያለ ድምፅ መጮህ የለበትም። እንደ እሷ ላሉ ድምጾች ትምህርት ቤት እየከፈትኩ ነው።
ልጄ፣ አላዳመጡም። መቼም ቢሆን አያዳምጡም። በተስፋ መቁረጥ ስሜት ሐና በልቧ ግራ መጋባት ወደ ዛፉ ተመለሰች። ዛፉ የተረዳት ይመስላል። ተንቀጠቀጠና 3 ቅጠሎችን አረገፈ። ሐና ልታነሳቸው እያንዳንዳቸውን ስትነካ ቀለማቸውን ቀየሩ። ቀይ፣ ሰማያዊ እና ቢጫ። የሚደበቁ ነበልባሎች መታየት አለባቸው። የሚጣበቁ ኃጢአቶች ነፃ መውጣት አለባቸው። የሐሰቱ ነጸብራቅ ብቻ ቅጠሉን ያቃጥለዋል። ኩራት፣ ስግብግብነት፣ ፍርሃት። ዝምተኛዎቹ ኃጢአቶች በቤተ መንግሥቱ ውስጥ ተደብቀዋል። ሐና ቅጠሎቹን በእርጋታ ግን በጸጥታ ቁርጠኝነት ያዘች። በማግስቱ የመጀመሪያውን ኃጢአት፣ ኩራትን በመፈለግ ሐና ወደ ተንኮል ልብ፣ ወደ ንጉሣዊው ምክር ቤት ገባች። እዚያ በጣም የተንዛዙ የይገባኛል ጥያቄዎችን ሰማች። ነገር ግን በመዳፏ ላይ ያለው ፋኖስ አልበራም። በመቀጠል ሰር ላንሴሎትን ሰማች። እኛ አጥቂዎች ነን። ይህንን የምናደርገውም ለሚቃወሙ ምሳሌ ለመሆን ነው። ሰር ላንሴሎት፣ እነሱ የመጡት የሰላም ስጦታ ይዘው ነው። እንዴት ልናጠቃ እንችላለን? የሐና መዳፍ አመማት። ፋኖሱ ነበር። 3ቱን ቅጠሎች አወጣች እና ቀዩ ቅጠል ወደ ሰር ላንሴሎት ተጠጋ። ብሩህ ሆነና የእሱን ነጸብራቅ አሳየ። ልክ በዚያን ጊዜ አንድ እንግዳ ነገር ተከሰተ። ሰር ላንሴሎት እውነቱን መናገር ጀመረ። ሰላም ለተሸናፊዎች ነው። ይህ የእኔን የበላይነት ለማሳየት አንድ ዕድል ነው። ይህንን እንድለቀው ታስባለህ? ሰላም ስለምትፈልግ የአንተ የበላይነት። ለዚህ ነው ከዚህ በፊት ለብዙ ጦርነቶች ግፊት ያደረግከው። ብዙ ነገር ጠፋ። የአንተን የበላይነት ለማረጋገጥ ብቻ፣ የአንተን ኩራት ለማስደሰት ይህንን መንግስት ወደ ሌላ ጦርነት አንወስድም። ሰር ላንሴሎት፣ ትከሻህ ይህንን ኃላፊነት ለመሸከም ከእንግዲህ ጠንካራ አይደለም። በሙሉ ድምፅ አውርደናልሃል። ምን? አይ እኔ ማለቴ ይህንን ለምን እንዳልኩ አላውቅም። ነገር ግን ሐና ታውቅ ነበር። ከፋኖሱ የሚርገበገቡ መብራቶች አንዱ ወደ ሰላም ሲቀየርና ቀዩ ቅጠል ሲቃጠል ፈገግ አለች። ኩራት ከእንግዲህ የጦር ሜዳውን አይገዛም። ሕዝቤ ቀድሞውንም እየተራበ ነው። እዚህ ደግሞ ምንም ሳይኖር በቀጥታ ወደ ጦር ሜዳ የሚመራን አመፀኛ መሪ ነበረኝ። እየተራቡ። በዚያ ቃል የሐና መዳፍ መቃጠል ጀመረ። ሌላ ኃጢአት በአቅራቢያ ሊኖር ይችላል። ቆይ፣ ያ መዓዛ ከየት ነው የሚመጣው? ሐና ሽታውን ተከተለች። ሐና ወደ አንድ አሮጌ አምፊቲያትር፣ ክፍት የቲያትር ቦታ ደረሰች። ሊፈርስ የቀረበ ዝግ መዋቅር ነበር። ይህ ቦታ እንዴት የግብዣ ሽታ ሊኖረው ይችላል? አሰበች። ሌላ ትሪ ጠረጴዛውን ያደልባል። ና ደህና። የንጉሳዊው መካሪዎች አሁን በምግባቸው የበለጠ ንጉሳዊ መሆን አለባቸው። ሐና ከማመን በላይ ደነገጠች። ግብዣ ነበር። የንጉሳዊው የምግብ አዘጋጆች ለሕዝብ ተብሎ ከተመደበው ስንቅ እየሰረቁ ለባላባቶቹ ይመግቡ ነበር። በመዳፏ ላይ ያለው አረንጓዴ ቅጠል በራ። ቅጠሉን ያዘችና ከዚያ ተከሰተ። ቆይ፣ ያንን ጎንግ ማን መታው? ይህ አምፊቲያትር ከተዘጋ ዓመታት ሆኖታል። ድንገት ግድግዳዎቹ ፈረሱ እና አምፊቲያትሩ ከባላባቶቹ ጋር አብሮ ወደ ጎዳና ተወሰደ። ምን ያለ ግብዣ ነው! እኛ እዚህ እየተራብን ነው። ይህ አስማት ነው። ኦህ! እዚህ እንደ አንተ እና እንደ ሰር ላንሴሎት ካሉ ባላባቶችና መሪዎች ይልቅ አስማትን እመርጣለሁ። የምክር ቤቱን ዋና አስተዳዳሪ ጥራ። እናም የመውደቅ ሂደቱ እዚያ አላበቃም። ምክንያቱም የምክር ቤቱ ዋና አስተዳዳሪ ከንግስቲቱ በስተቀር ሌላ አልነበረም። እናት፣ በአንቺ አለመኖር ምን ሁሉ እንደተከሰተ አታውቂም። እነዚህ ሰዎች ቤተ መንግስቱን እያበሰብሱት ነበር እና በአንድ ሌሊት ይህ ሁሉ ተጋለጠ። ኦህ ዘውዴ! ሰር ላንሴሎት! ከአፍንጫዬ ስር ያለ ምክር ቤት! ደንግጫለሁ። ስለዚህ ነገር ታውቁ ነበር? እኔ
ማለቴ እኛ በእርግጥ ደህና በግልጽ አልተናገርንም። እናም እዚያ ነበር የመጨረሻው ኃጢአት። ፍርሃት በጥላ ውስጥ አልተደበቀም። በእውነት በዝምታ ስር በታፈነበት በንጉሣዊው ምክር ቤት ክፍል ውስጥ ይኖር ነበር። ግርማዊነትዎ፣ እርስዎ ትችትን በቀላሉ አይቀበሉም። ሰር ላንሴሎት ይህንን ያውቅ ነበርና እርስዎን በማስደሰት በፍጥነት የእርስዎ ተወዳጅ ሆነ። በአንቱ ላይ የተናገረው የመጨረሻው አማካሪ ማዕረጉን አጣ? ምን አደረግሽ? ይህንን ለምን እንዳልኩ አላውቅም። ግርማዊነትዎ፣ እኔ አላደረግኩም። ይህ ካንተ ድፍረት ነበር። ምክር ቤት፣ ፍቅሬ፣ እነሱ ትክክል የሆኑ ይመስለኛል። ምናልባት የእኔ እብሪተኝነት ምክር እንዳይቀበል እየከለከለኝ ነበር። ሃና ያኔ ተረዳች። በእርግጥ የንግሥቲቱ ቁጣ ከባድ ነበር። ነገር ግን ምክር ቤቶቹ የማዕረጋቸውን ማጣት በመፍራት ብቻ ስራቸውን ከመስራት በመቆጠብ ይበልጥ ትልቅ ኃጢአት እየሰሩ ነበር። ምክንያቱም ግዴታውን ለመወጣት ፈቃደኛ ያልሆነ ሰው ከጨቋኙ የበለጠ በደለኛ ነውና። እናም አንዱ ከሌላው በኋላ መውደቅ እንደጀመሩ ኃጢአቶቹም እንዲሁ ወደቁ። ኩራት፣ ስግብግብነትና ፍርሃት የቤተ መንግስቱን ምሰሶዎች ጥቂት በትንሹ እየበሉ ብቻ ሳይሆን መንግስቱ እንዳይራመድ አግደው የያዙት ሦስቱ ኃጢአቶች። ሁሉም በስር ጠባቂው ዙሪያ ሲሰበሰቡ ምን እንደሚጠብቁ ማንም የሚያውቅ አልነበረም። ነገር ግን ከዚያ እውነቱን ተናገር፣ ስሩን ጠብቅ፣ ዝም የተባለው አሁንም መደመጥ አለበት። ቆይ፣ ነፋሱን ሰማሁት። ዝምተኛዋ ልዕልት አሁን በእኛ በኩል ትናገራለች። ምክንያቱም በዝምታዋ እንኳን ዋጋዋን አስመስክራለች። ለአንዴና ለመጨረሻ ጊዜ ቴሬሳ ምንም አልተናገረችም። እናም በዚያ ዝምታ ውስጥ በመጨረሻ እህቷን ሰማቻት። እናም ነገሩ እንዲህ ነበር። ቤተ መንግስቱ እውነተኛ መሪያቸውን መናገር በማትችለው በአንደኛዋ ልዕልታቸው በኩል አገኙ። ልዕልት ቴሬሳ፣ ንጉሱ እና ንግስቲቱ ሁሉም ለአዲሱ መንፈሳዊ መሪያቸው በደስታ ሰገድ። ነገር ግን ልዕልት ሃና ዘውዱን መቼም አልወሰደችም። ልዕልት ቴሬሳ እንድትገዛ አበረታታቻትና እሷን ለመምራት ተዘጋጀች። ድምፅሽ በልቤ ውስጥ ሆኖ እመራለሁ። መንግስቱን ያዳነው ዝምታ ብቻ ወይም የመራው ቃላት ብቻ አልነበሩም። ነገር ግን በእነሱ መካከል ያለው ስምምነት ነበር። በአንድ ላይ ሆነው ስልጣን በድምፅም ሆነ በጸጥታ ውስጥ እንዳለ አረጋገጡ።